ሎኬሽን እንዴት በቀላሉ መላክ እንደሚቻል ነው ዛሬ ማሳያችሁ። ሰላም ጤና ይስጥልኝ የሀና የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናቸው? እኔ አለው እግዚአብሔር ይመስገን። ብዙዎች ወደ አረብ ሀገር አዲስ ሆናችሁ ስትመጡ ሎኬሽን ማወቅ የግድ ይላል። ደግሞ በጣም ቀላል የሆነ ነገር ነው እና ቻናሌን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉኝ። የተሳሳትኩት ነገር ካለ በቅንነት አርሙኝ። ማንኛውንም ኮመንት ከስድብ ውጭ እቀበላለሁ። ምክርም ሆነ ምንም ማለት ነው። ስድብ አይዶን ኬር ብዬ ነው ማልፈው እና ውዶቼ ሰብስክራይብ አድርጉኝ። አዲስ ጀማሪ ነኝ እና ወደ አረብ ሀገር ስትመጡ ሎኬሽን በቀላሉ ያው አብዛኛውን ጊዜ ዋትሳፕ ነው አብዛኛው አረብ ሀገራት የሚጠቀሙት ያው ዋትሳፕ ኢንተርናሽናል ነው። ስለዚህ እናንተም እዚህ ስትመጡ ማዳሞቻቸው የሚደውሉላችሁ በዋትሳፕ ነው ማለት ነው። አብዛኛውም ማለት ነው። የኔም ማዳም በዋትሳፕ እኮ ነው የምደውልልኝ ምንም ነገር ስትፈልግ በዋትሳፕ ነው። እኔም ደግሞ ከውጭ እቃ ኦርደር አድርጌ ሎኬሽን ምልከው በዋትሳፕ ነው። ሶ የግድ ዋትሳፕ ያስፈልጋል። ከዛ ስትመጡ ዋትሳፓችሁን አፕዴት አድርጋችሁ ኑ። እዚህም መታችሁ ችግር የለውም ከፕሌይ ስቶር ላይ አውርዳችሁ መጠቀም ትችላላችሁ። እና ዋትሳፕ ኮል የግድ ነው ማለት ነው። ዋትሳፕ አፕ ማለት ነው። ስለዚህ ሎኬሽን እንዴት እንደሚላክ የምትፈልጉት ነገር ሊሆን ይችላል። እኔ አብዛኛውን ጊዜ እንዲሁም ዋትሳፔን እንትን ያደረኩት ለመሰላችሁ እንጀራ ይናፍቀኛል። እንጀራ በጣም ነው የሚናፍቀኝ እና ለምን ከራሴ ይበልጣል እንዴ እያልኩኝ ከዛ ሲያመጡ ስልክ ደውለው ነው ሎኬሽን ስልክ በዋትሳፕ ደውሎ ስለሚያመጡ የግድ ነው ማለት ነው። ስለዚህ ሎኬሽን ማወቅ ግድ ይላቸዋል አዲስ አረብ ሀገር የምትመጡ እህት ወንድሞቼ እና እንደዚህ ነው እንዴ ብላችሁ ትገረማላችሁ። ላሳሳያችሁ ኢትስ ሶ ኢዚ በጣም ቀላል ነገር ነው እና ግን ቪዲዮዬን ሰብስክራይብ አድርጉኝ፣ ሼር አድርጉ ለሰው እና የሚያውቁ አሉ፣ ብዙ የሚያውቁ አሉ። ደግሞ እኛ እንደምናውቀው የማያውቁም አሉ። ስለዚህ የማያውቁ ልጆች ይሄን እያዩ እንዲያውቁ ሼር አድርጉላቸው እና ሙዶቼ ምንድነው የት ነው የምትገቡት ማለት ነው። ለማንኛውም ዝም ብዬ የአንድ ሰው እንትን ላይ ልግባ ማለት ነው። የት ልግባ ለምሳሌ እዚህ ጋር ይሰራልኝ ይሁን አይዶን ነው። ግን ለማንኛውም ዝም ብዬ ላሳያችሁ ሎኬሽን እንዴት በቀላሉ ለሰው እንደሚላክ ማለት ነው። በመጀመሪያ ደረጃ ስልካችሁን ጫን አድርጋችሁ እችኛዋ ሎኬሽን የምትለዋ ኦን መሆን አለባት ማለት ነው። መብራት አለባት። ስለዚህ ሎኬሽናችሁን እችን ከላይ ያላችሁን ከላይ ወደ ታች ስታንሸራትቱ አለች ሎኬሽን ኦን አድርጉ። እሱ ኦን ከሆነ ችግር የለውም በቀላሉ ይሰራላችኋል። ከዛ እዚህ ጋር ከካሜራ ጎን ያለችው ነገር አለች እሷን እነካለን። ከዛ ደግሞ እዚህ ጋር በጽሁፍ ይመጣላችኋል ሎኬሽን ብሎ ማለት ነው። ይሄው እንደዚህ አያችሁ እንደዚህ ይመጣል ማለት ነው። ራሱ ሰርች እያደረገ ያለውበትን የሰፈራችንን ስም ጭምር ነው የሚያመጣልን እና እናንተ የምትልኩት ሼር ላይቭ ሎኬሽን ሳይሆን ከረንት አሁን ያለችበት ሴንድ ዩር ከረንት ሎኬሽን ነው የሚለው እሱን ነው የምትልኩት ማለት ነው። እሱን ይኸው ስትልኩ በቃ ላካችሁ ኦልሬዲ ተልኳል። ይሄን ልካችሁ ማለት ነው አላለቀም። ይሄ ከተላከ በኋላ እንትን ታደርጋላችሁ ቀጥታ የቤታችሁን ቁጥር ማለት ነው። በር ላይ የቤት ቁጥር አለ። የቤታችሁን ቁጥር ትልካላችሁ። እኔ አሁን የቤቴን ቁጥር እዚህ ጋር አልጽፍም። የቤታችሁን ቁጥር ከዚህ ጋር
ኤኒቲንግ ዝም ብዬ ጽፌ ላሳያችሁ። ይሄ አይደለም ደግሞ የቤቴ ቁጥር ወቁ። እንደዚህ ብላችሁ ዝም ብላችሁም ትጽፋላችሁ። እንደዚህ አይደለም የኛ ቤት ያለንበት ቤት ቁጥር ግን ፎር ኤግዛምፕል ለማሳየት ያክል ስለሆነ ችግር የለውም። እንደዚህ ብላችሁ ትልካላችሁ። ሶሪ እንቅልፌ እየመጣ ነው መሰለኝ። እና እንደዚህ ብላችሁ ትልካላችሁ። ከዛ ሴንድ ትላላችሁ። ካላስ በቃ ሎኬሽን እንዴት ነው የሚላከው ምናምን ምናምን የሚከብድ ነገር የለም። በጣም ቀላል ነገር ነው። እንዲች አድርገሽ በቃ እንደዚህ አለቀ። ማከበድ አያስፈልግም። ቀላል ነው እና እንደዚህ እያደረጋችሁ ስሩ ውዶቼ። ሎኬሽን የግድ ማወቅ አለባችሁ። ምንም ነገር የግድ በዚህ በሰለጠነ ዘመን ሁሉንም ነገር ማዳም ይሄን ጊዜ ማዳም ምናምን ምናምን ማለት አያስፈልግም። እኔ ከመጣሁበት ጀምሮ ሴትዮዬን አንድም ነገር ብዬ አላቅም። በራሴ ስልክ የምፈልገውን ነገር ራሴ ነኝ ኦርደር ማደርገው ማለት ነው። ከታች አንስቶ እስከ ላይ ከሺየን ኬቴሞ የምፈልገውን ነገር ኢምፖርታንት የሚለውን ነገር ራሴ ይሄን ግዢ ያልኩኝ። አብዛኛውን ጊዜ ያው የሰው ባህሪ ይለያል። ሰውን ማስቸገር ምናምን አልወድም። በራሴ የምጥር ልጅ ነኝና እንደዚህ አይነት ነገር አለ። ሎኬሽን ማወቅ አለባችሁ። በሌላ ቪዲዮ ተመልሼ እመጣለሁ። ሰብስክራይብ አርጉኝ፣ ላይክ ኮመንት አርጉ፣ አበረታቱኝ። ሰላም ሁኑልኝ።